ሰላም ቅዱሳን እንዴት ናችሁ? የአምላካችን እግዚአብሔር ስም የተባረከ ይሁን። ፊልጵስዩስ መጽሐፍ ላይ የጀመርነውን ጥናት እንቀጥላለን። ባለፉት ጊዜያት ምዕራፍ 1 ቁጥር 1ን ተመልክተናል። ዛሬ ደግሞ ምዕራፍ 1 ቁጥር 2ን እንመለከታለን። እግዚአብሔር መልካም ጊዜ ይሰጠናል። እግዚአብሔር ጥበብና ማስተዋልን የቃሉን ምስጢር እንዲገልጥልን መንገዱን እንዲያሳየን የልቡን ሐሳብ እንዲናገርና እንዲመክረን በጌታ በኢየሱስ ስም ጸልያለሁ። ክፍሉን በማንበብ እንጀምራለንና የፊልጵስዩስ መልእክት ምዕራፍ 1 ቁጥር 1ና 2ን አነባለሁ በጌታ በኢየሱስ ስም። የኢየሱስ ክርስቶስ ባሪያዎች የሆኑ ጳውሎስና ጢሞቴዎስ በፊልጵስዩስ ለሚኖሩ ኤጲስቆጶሳትና ከዲያቆናት ጋር በክርስቶስ ኢየሱስ ላሉ ቅዱሳን ሁሉ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በዚህኛው ቁጥር ላይ ነው ዛሬ የምንቆየውና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላልና ጳውሎስ መግቢያው ላይ ይህንን ብዙዎች መልእክቱ ላይ ያስቀምጣልና ይሄ ኖርማል ወይም ባህላዊ ወይም ደግሞ ራንደም የሆነ መግቢያ ሳይሆን እዚህ መሃል ላይ ይህንን ክፍል ስንመለከት ይህን ቁጥር 2ን ስንመለከት ቅዱሳን ከእግዚአብሔር ጋር ያላቸውን ህብረት ያላቸውን ግንኙነት አስረግጦ የሚናገር ነውና ሲጀምር ምን ይላል? ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ይላልና ይህንን መልእክት የፊልጵስዩስ መልእክትን ጳውሎስ ሲዘጋ ምዕራፍ 4 ቁጥር 23 ላይ ምን ይላል? የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን ይላል። እዚህ ጋር የክርስቶስ ጸጋ ከመንፈሳችሁ ጋር ይሁን ሲጀምር ደግሞ የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ከእናንተ ጋር ይሁን እያለ ይናገራልና ሲጀምርና ሲዘጋ የእግዚአብሔርን ጸጋ ይጠቅሳል። ምክንያቱም ብዙ ነገሮች የሚጠቃለሉት እዚህ ላይ ነውና ይሄ ኖርማል ወይም ደግሞ ድንገት የመጣ ወይም ደግሞ ራንደም የሆነ ባህላዊ የሆነ ሰላምታ ሳይሆን ቅዱሳን በፊልጵስዩስ የሚገኙ ቅዱሳን ከእግዚአብሔር ጋር ያላቸውን ህብረት ያላቸውን ግንኙነት በዚህ ጥቅስ በጣም የሚያስታውሱት ነገር አለ ማለት ነውና የቆሙበት በጸጋ እንደሆነ የዳኑት በጸጋ እንደሆነ ያስታውሳሉና ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን ሲል የሚያስታውሱት የሚመለከቱት ነገር አለና በተለይ አሁን ሁለቱን ነገሮች እንመለከታለን። ጸጋና ሰላም የሚለውን ጸጋን በተለይ ሰላምን በተለይ እንመለከታለን ማለት ነውና ኤፌሶን ምዕራፍ 2 ቁጥር 8 ላይ ጳውሎስ ሲናገር እንዲህ ይላል። በኤፌሶን መልእክት ላይ ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። ጸጋው በእምነት አድኗችኋል፣ የዳናችሁት በጸጋ ነው ይላችኋል ጳውሎስ በዚህ ቦታ ማለት ነውና ይህንን ጸጋ የተቀበላችሁት በስራችሁ ሳይሆን እግዚአብሔር እንዲሁ የሰጣችሁ ነው እንጂ ማንም ይህንን ጸጋ ስለተቀበለ በራሱ ኃይል በራሱ ስራ እንዳገኘ እንዳይቆጥር ጸጋው ነው በእምነት ያዳናችሁ እያለ ይናገራልና ስለዚህ ጸጋ ሲባል የፊልጵስዩስ ሰዎች የሚያስታውሱት ነገር ምንድነው? በጸጋ መዳናቸውን ያስታውሳሉ ማለት ነው። እንደዚሁም ደግሞ ስለ መጽደቅም ስንመለከት ሮሜ ምዕራፍ 3 ቁጥር 23 ላይ ስንመለከት እንዲህ ይላል፣ ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ በኢየሱስ ክርስቶስም በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። ስለዚህ የጌታ የእግዚአብሔር ጸጋ ይብዛላችሁ ሲል ጳውሎስ ምንድነው የዳኑበትን የጸደቁበትን ጸጋ እያስታወሳቸው ነው ማለት ነው። ከእግዚአብሔር ጋር ያላቸው ህብረት ምን አይነት እንደሆነ የእግዚአብሔር ጸጋ ምን እንዳደረጋቸው ያስታውሳሉ። ጸጋ ይብዛላችሁ ሲባል የዳኑበትን ጸጋ አንድ የጸደቁበትን ጸጋ ይመለከታሉ ማለት ነውና ቲቶ ምዕራፍ 2 ቁጥር 11 ላይም ስለዚህ ጸጋ በደንብ አስረግጦ ይናገራል። ቲቶ ምዕራፍ 2 ቁጥር 11 ላይ እንዲህ ይላል
ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም ታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ስለዚህ ለሰዎች ሁሉ የተገለጠው የእግዚአብሔር ጸጋ ነው። ይህ ጸጋ ደግሞ ኃጢአተኝነትንና ዓለማዊ ምኞትን እንድንክድ የሚያደርገው ይህ ጸጋ ነው። ስለዚህ ጸጋ ይብዛላችሁ ሲባል ምን ያስባሉ? ኃጢአተኝነትንና ዓለማዊነትን እንዲክዱ የሚያስችል የእግዚአብሔር ጸጋ እንደሆነ ያውቁታል። ስለዚህ የተባረከውን ተስፋችንን የታላቁን የአምላካችንን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እንድንጠብቅ የሚያደርገውም ደግሞ ይህ ጸጋ ነው። ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንዴት መኖር እንዳለብን የሚያስተምረንም ይህ ጸጋ ነው እና ጳውሎስ ለቲቶ በጻፈው መልእክት ላይም ጸጋው እንዴት እንዳደረገ ጸጋው ምን አይነት ስራ እየሰራ እንደሆነ የተገለጠው የእግዚአብሔር ጸጋ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ምን እንደሚያደርግ አስረግጦ ይናገራልና ጸጋ ይብዛላችሁ ሲባል የፊልጵስዩስ ሰዎች የሚያስቡት መዳናቸውን፣ መጽደቃቸውን፣ የጸደቁበትን ጸጋ፣ የዳኑበትን ጸጋ፣ ኃጢአተኝነትና ዓለማዊ ምኞትን የሚክዱበት ጸጋ እንደሆነ፣ እግዚአብሔርን መምሰልን የሚማሩበት ጸጋ እንደሆነ፣ በዚህ ዘመን ላይ እንዴት መመላለስ እንዴት መኖር እንዳለባቸው የሚነግራቸው ጸጋ እንደሆነ፣ እግዚአብሔርን መምሰልን የሚማሩበት ጸጋ እንደሆነ፣ የክርስቶስን መገለጥ እንዲጠባበቁ የሚያደርግ ጸጋ እንደሆነ ያውቁታል ማለት ነውና ጸጋ ይብዛላችሁ ሲባል በጣም የሚያስተውሉት ይህንን ነገር ነው። ጸጋ ይብዛላችሁ፣ ሃሌሉያ፣ ጌታ ስሙ ይባረክና ጸጋ ሲበዛልን የክርስቶስ ጸጋ ይብዛላችሁ ሲባል ይህ ጸጋ ያዳነን ጸጋ እንደበዛልን፣ ያጸደቀን ጸጋ፣ የሚያስተምረን፣ የሚረዳን፣ የሚያግዘን ጸጋ እንደሆነ ይናገራል ማለት ነውና የሚያስፈልገንን የምናገኝበት ለበጎ ነገርም ለመዘጋጀት የሚረዳን እግዚአብሔር ጸጋ ነው። የሚያስፈልገንን የምናገኝበትም በጎ ነገርም ለመስራት እኛን የሚያዘጋጀን ይህ የእግዚአብሔር ጸጋ ነው። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 8 ላይ ይህንን ሐሳብ እናገኛለን። የሚያስፈልገንን የሚያቀርብልን፣ የሚያዘጋጀን፣ የሚያስፈልገንን የምናገኝበት እንደዚሁም ደግሞ ለበጎ ስራ እንድንዘጋጅ የሚያደርግ ይህ የእግዚአብሔር ጸጋ ነው ማለት ነው። እንደዚሁም ደግሞ ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ላይ ሲናገር እንዲህ ይላል፣ በጸጋ ማደግ እንዳለብን ክፍሉ ይናገራል። በጸጋ ማደግ እንዳለብን ክፍሉ ጋር ሄደን ስናነብ ምን ይላል? ሁለተኛ ጴጥሮስ ምዕራፍ 3 ቁጥር 18 ነገር ግን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ደግሞ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ጸጋና እውቀት ደግሞ በጸጋና በእውቀት ማደግ እንዳለብን ይናገራል ማለት ነው። ስለዚህ እግዚአብሔር ጸጋ ይብዛላችሁ ለእናንተ ይሁን ሲል እዚህ ጋር ዝም ብሎ መግቢያ ሳይሆን የዳኑበትን፣ የጸደቁበትን፣ ኃጢአተኝነትና ዓለማዊ ምኞትን የሚክዱበትን የተባረከውን ተስፋችንን እንድንጠብቅ የሚያደርገው ይህ የእግዚአብሔር ጸጋ ነው። እግዚአብሔርን መምሰል የምንማረው በዚህ ጸጋ ነው። የክርስትና ሕይወትን የምንመራው የክርስትናን ጆርኒ በድል ማጠናቀቅ የምንችለው ይህ ጸጋ ሲበዛልን ነው። ጌታ ስሙ ይባረክ። ስለዚህ ጸጋና ሰላም ይብዛላችሁ ሲል ያውም የማጸጋ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ ይላልና እስካሁን ያወራነው ጸጋ ስለሚለው ነው። ወደ ሁለተኛው ሐሳብ ስንመጣ ሰላም የሚለው ነውና ሰላም መሰረታዊ ጉዳይ ነው። ሰላም መሰረታዊ ጉዳይ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ምን ይላል? ሰላሜን እተውላችኋለሁ፣ ሰላሜን እሰጣችኋለሁ። እኔ የምሰጠው ሰላም ዓለም እንደሚሰጥ አይደለም። ስለዚህ ልባችሁ አይፍራ
አይጨነቅ ይላል። የክርስቶስ ሰላም፣ የሚያበረታ የክርስቶስ ሰላም፣ የሚያጽናና የክርስቶስ ሰላም፣ በነገሮች ሁሉ ዓለም በከፋችበት ዘመን፣ ዓለም አስቸጋሪ በሆነችበት ጊዜ ሁሉ የሚያጽናና የሚያበረታ የክርስቶስ ሰላም፣ የእግዚአብሔር ሰላም፣ እንዳንፈራ የሚያደርግ ልባችን ላይ የሚሞላው የክርስቶስ ሰላም ነው። ጌታ ስሙ ይባረክ። ይህንን ሰላም የሰጠን እግዚአብሔር ስሙ ይባረክ። ስለዚህ ይህንን ሰላም ከሶስት አቅጣጫ ወይም ደግሞ ከሶስት ዳይሜንሽን ማየት እንችላለን። አንደኛ ሮሜ ምዕራፍ 5 ቁጥር 1 ላይ እንደምንመለከተው ከእግዚአብሔር ጋር ሰላም አለን ይላል። በዚህ ክፍል ላይ ሮሜ ምዕራፍ 5 ቁጥር 1 ላይ ማለት ነውና ፒስ ዊዝ ጋድ። ስለዚህ ከእግዚአብሔር ጋር ሰላም አለን፣ ከእግዚአብሔር ጋር ተስማምተናል፣ ከእግዚአብሔር ጋር በክርስቶስ እርቅ ሆኖልናል። እግዚአብሔርን አባታችን ማለት እንችላለን። ከምን የተነሳ ሲባል ከእግዚአብሔር ጋር ሰላም ስላለን። ሮሜ ምዕራፍ 5 ቁጥር 1 ይህንን አስረግጦ ይናገራል ማለት ነው። አንደኛው ከእግዚአብሔር ጋር ሰላም አለ። ሰላም ሲባል የሚያስታውሱት እነዚህ ሰዎች ከእግዚአብሔር ጋር ሰላም እንዳላቸው፣ ከእግዚአብሔር ጋር እንደታረቁ፣ በክርስቶስ ኢየሱስ የእግዚአብሔር ቤተሰብ እንደሆኑ፣ የእግዚአብሔር ፊት እንደማይጠቁርባቸው ቅዱሳን እንደሆኑ ያስታውሳሉ፣ ያስተውላሉ። ሰላም ሲል ከእግዚአብሔር ጋር ሰላም እንዳላቸው። ሁለተኛ ደግሞ ፊልጵስዩስ እዚሁ ክፍል ላይ ምዕራፍ 4 ቁጥር 7 ላይ እንዲህ ይላል። ክፍሉን ላንብበውና አእምሮን ሁሉ የሚያልፍ የክርስቶስ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። አሜን። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። ይሄ ሰላም ምንን ያሳያል? ሰው ከራሱ ጋር እንደታረቀ፣ ክርስቲያን ከራሱ ጋር እንደታረቀ የሚናገር ክፍል ነው። ክርስቲያን ከራሱ ጋር ታርቋል። እኛ ክርስቲያኖች ከራሳችን ጋር ታርቀናል። ከራሳችን ጋር ሰላም አለን። አእምሮን ሁሉ የሚያልፍ ሐሳብን ሁሉ የሚቆጣጠር በቃ ደስተኛ እንድንሆን፣ እንድናርፍ፣ እንዳንጨነቅ የሚያደርግ የእግዚአብሔር ሰላም ከኛ ጋር አለ። ጌታ ስሙ ይባረክ። ስለዚህ ሰው ከራሱ ጋር ሰላም የሚኖረው፣ ሰው ከራሱ ጋር የሚስማማው የእግዚአብሔር ሰላም አእምሮንና ልቡን ሲጠብቅ ነው። ሐሳቡንና ልቡን ሲጠብቅ ነው የእግዚአብሔር ሰላም። አሜን። ጌታ ስሙ ይባረክ። ስለዚህ ሰላም የሚለው ቃል ክርስቲያኖች ከራሳቸው ጋር ሰላም እንዳላቸው እንደተስማሙ የሚናገር ነው። ከራሳቸው ጋር እንደታረቁ የሚናገር ነው። ሶስተኛው አቅጣጫ የምናየው ሰው ከሰው ጋር፣ ክርስቲያን ከሌላ ሰው ጋር ያለው ሰላም ነውና ሮሜ ምዕራፍ 12 ቁጥር 18 ላይ ሲናገር ምን ይላል? ቢቻላችሁስ ከሰው ሁሉ ጋር በምን ኑሩ? በሰላም ኑሩ። ይህ ሰላም ምንድነው? ከሰዎች ጋር በሰላም እንድንኖር የሚያደርግ የእግዚአብሔር ሰላም ከኛ ጋር አለ። ጌታ ስሙ ይባረክ። የእግዚአብሔር ሰላም ይብዛላችሁ ሲባል፣ የእግዚአብሔር ሰላም ለእናንተ ይሁን ሲባል ከእግዚአብሔር ጋር ታርቃችኋል። የእግዚአብሔር ሰላም ከእናንተ ጋር አለ። ከእግዚአብሔር ጋር ያላችሁ ህብረት ተስተካክሏል። ከራሳችን ጋር ያለው ህብረት ተስተካክሏል። እንደዚሁም ደግሞ ከሰዎች ጋር የሚኖረን ህብረት ተስተካክሏል ይላልና የእግዚአብሔር ሰላም ይህንን ዙሪያችንን የጠበቀ ነውና ያበዛልን ነው። ጌታ ስሙ ይባረክ። ስናጠቃልለው ክፍሉ ምን ይላል? ይህ ሰላምና ጸጋ የሚመጣው ወይም ጸጋና ሰላም የሚመጣው ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ሰላም ነው። ለማን? ለቅዱሳን በፊልጵስዩስ ለሚገኙ ጸጋና ሰላም ለእናንተ ይሁን ሲል በፊልጵስዩስ የሚገኙ ቅዱሳን የዳኑበት፣ የጸደቁበት፣ ዓለማዊ ምኞትን የሚጥሉበት፣ የክርስትና ጆርኒያቸውን በድል ለማጠናቀቅ የሚጓዙበት አቅም የሚሰጣቸው ይህ የእግዚአብሔር ጸጋ ነው። ስለዚህ ጸጋ ይብዛላችሁ ሲባል በጣም ደስተኛ ይሆናሉ። ምክንያቱም የእግዚአብሔር ጸጋ ኃይላቸው ስለሆነ፣ የእግዚአብሔር ጸጋ የሚያበረታ ስለሆነ ማለት ነውና ዛሬም ለኛ እንደዛ ነው። የእግዚአብሔር ጸጋ ነው የሚያበረታን፣ በክርስትና ህይወታችን ጠንክረን እንድንጓዝ፣ በድል እንድናጠናቅቅ፣ ሩጫችንን በድል እንድንፈጽም የሚረዳን ይህ የእግዚአብሔር ጸጋ ነው። ይህ ጸጋ ይብዛልን። እንደዚሁም ሰላም፣ የክርስቶስ ሰላም፣ የእግዚአብሔር ሰላም ማለት ደግሞ ከእግዚአብሔር ጋር ሰላም አለን፣ ታርቀናል፣ ከእግዚአብሔር ጋር ታርቀናል፣
ከቁጣ አምልጠናል፣ ተርፈናል። ከዘላለም ቅጣት ተርፈናል። በማን? በክርስቶስ ኢየሱስ። እግዚአብሔር አባታችን ሆኗል። እግዚአብሔር መንግስት ውስጥ ተቀላቅለናል። ከእግዚአብሔር ጋር ሰላም አለን እንላለን። ጌታ ስሙ ለዘላለም የተባረከ። ሌላ ደግሞ አእምሯችንና ልባችንን ሐሳባችንን የሚጠብቅ የእግዚአብሔር ሰላም ከኛ ጋር አለ። ከራሳችን ጋር ታርቀናል ማለት ነው። ሶስተኛ ደግሞ ከሰው ሁሉ ጋር በሰላም የሚያኖር የእግዚአብሔር ሰላም ለኛ በስቶልናል። የእግዚአብሔር ሰላም ሲበዛልን ከሰዎች ጋር በሰላም እንኖራለን። የእግዚአብሔር ሰላም ሲበዛልን ከራሳችን ጋር ተስማምተን እንኖራለን። የእግዚአብሔር ሰላም ደግሞ በእግዚአብሔር ፊት ሞገስ ሆኖልናል። ጌታ ስሙ የተባረከ ይሁን። ስለዚህ ዛሬም የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን፣ ከሁላችን ጋር ይሁን። ተባረኩ።